እና መብቶቹም አልተከበሩም። አማራ ብሔራዊ ንቅናቄ ሲመሰረት በቁጭት ነው። ፋይናንሻል ችግሮች አሉ። የተመዘበረ ገንዘብ አለ። የፓርቲው ገንዘብ በአግባቡ ጥቅም ላይ አልዋለም። ህጉን የሚያስተገብር ዲሞክራሲን የሚያሰፍን መንግስት ቢኖረን ኖሮ እነዚህ አካላት ተጠያቂ መሆን ነበረባቸው። ገለልተኛ የሆነ ዲሞክራሲ ተቋማት የሉን። እነ አቶ ክርስቲያን ታደለ እስር ቤት በተወረወረበት፣ እነ ዶክተር ደሳለኝ እስር ቤት በተወረወሩበት ቅቡልነት ያለው ምርጫ ለማድረግ አስቻይ ሁኔታ የለም። ጦርነቶች አሉ፣ አምባገነን መንግስት አለ፣ የፖለቲካ እስረኞች አሉ። በተለያየ አካባቢዎች የወጣት ስራ አጥነት ቁጥር ከትምህርት ስርዓቱ ጋር በጣም የተገናኘ ስለ እንደ አባባል ሁላ የሚባል ነገር አለ። ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ይቀበላል። የመንግስትን እስርና ዛቻ ሳይፈራ በጥንካሬ ህዝቡን ማታገል አለበት ብዬ ስለማምን ለዛ ነው ትብብር ኢትዮጵያ አንድነትን ይላሉ። ጤና ይስጥልኝ ተመልካቾቻችን፣ ይህ ፎርቹን ፖድካስት ነው። በዛሬው ቆይታችን ከዶክተር አበባው ደሳለው ጋር እንወያያለን። ዶክተር አበባው ላለፉት 5 ዓመታት የፓርላማ አባል ሆነው አገልግለዋል። በመጪው ምርጫ በትብብር ለኢትዮጵያ አንድነት ውስጥ የኢህአፓ ፓርቲን ወክለው ይወዳደራሉ። ዶክተር አበባው ጥሪያችንን አክብረው ስለተገኙልን በጣም እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። ወደ ጥያቄያችን ስንገባ ትብብር ለኢትዮጵያ አንድነት ውስጥ የኢህአፓ አባል ኖት። ከዚህ ቀደም ደግሞ የአብን ፓርቲ አባል ነበሩ። እንዴት ወደ ኢህአፓ ገቡ? እሺ፣ አመሰግናለሁ። አዎ፣ እንዳልሽው የመጀመሪያው ፓርቲ አብን ነው። አማራ ብሔራዊ ንቅናቄ ሲመሰረት በቁጭት ነው። ምክንያቱም የተለያዩ ብሔሮች በተለይም የኦሮሞና የትግራይ ብሔሮች ጠንካራ የሆነ የፓርቲ አደረጃጀት ነበራቸው። የፓርቲ ተሳትፎ የሚያደርጉ ነበረ። አማራው ግን የፓርቲ አደረጃጀት አልነበረውም። በዚህ ምክንያት የተለያዩ ጥቃቶች እና መብቶቹም አልተከበሩም ተብሎ ይታመን ነበረ። እኔም የማምነው እንደዛ ነበር። በዚህ ምክንያት 2010 ዓ.ም ፓርቲው ሲቋቋም በዚህ ቁጭት ነው አብንን ልቀላቀል የቻልኩበት ምክንያት። አብን እንደተመሰረተ በርካታ አባላት ነበሩት። ከፍተኛ የፋይናንስ አቅም ነበረው። በእያንዳንዷ የገጠር ቀበሌ ሳይቀር መዋቅር ዘርግቶ ነበረ። አክቲቭ የሆነ እንቅስቃሴ፣ ሰላማዊ ትግል እንቅስቃሴ ያደርግ ነበር። ነገር ግን በጊዜ ሂደት ፓርቲው የተነሳለትን ወክለዋል ያለውን ህዝብ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መብቶች ሊያስከብር አልቻለም። እንዲሁም እነዚህን መብቶች ለማስከበር ጠንክረው የሚታገሉ ሰዎች እስር ቤት የተወረወሩበት፣ ጥቂቶቹ አመራሮች ደግሞ የፓርቲውን ተልዕኮ ትተው የገዢ ፓርቲን ተልዕኮ የማስፈጸም ጉዳይ ላይ ገቡ። እኔም ፓርላማ ከገባው በኋላ እኔም ሆንኩ ሌሎች 4 የምክር ቤት አባላት አብን ወክለው የገቡ፣ አጠቃላይ 5 አባላት ነን አብን ወክለን ፓርላማ የገባ ነው በ2014 ዓመተ ምህረት ማለትም በ2013 በተደረገው ምርጫ ማለት ነው። ምን እንቀሳቀሰው በምክር ቤት እንደምንገኝ አብን አባላት ነው እንጂ የፓርቲ ተልዕኮ ወስደን እንሰራ አልነበረም። ምክንያቱም ፓርቲው ምንም አይነት ተልዕኮ ጠርቶ የሰጠን ሁኔታ የለም። አይሰበስበንም ነበር፣ አቅጣጫ ያስቀምጥም ነበር፣ በጋራ አይመክርም ነበር። እንደዛ ከሆነ ፓርቲው ለምን አልተበተነም? የህዝቡን መብት እያስከበረ አይደለም፣ የህዝቡን ጥቅም እያስከበረ አይደለም ከተባለ ፓርቲውን ሊበተን እንዴት አልቻለም? ያው ፓርቲ እንዲበተን እንግዲህ አብዛኛው የፓርቲ አባል ኢንክሉዲንግ አመራሩ ወይም ፕሬዚዳንት፣ የፓርቲ ፕሬዚዳንት ጨምሮ መስማማት አለበት። የፓርቲ ፕሬዚዳንት መስማማት አልቻለም፣ ፓርቲው እንዲፈርስ ማለት ነው። በማኒፌስቶ ወይም በፕሮግራማችን መሰረት ደግሞ ሊቀመንበሩ፣ የፓርቲው ሊቀመንበር ካልደገፈ እና ሌሎቹ አባላት ካልደገፉ ፓርቲው ሊፈርስ አይችልም። የተወሰነ ግማሹ የሚደግፍ አለ እንዲቀጥል፣ ግማሹ ደግሞ የሚቃወም አለ። እንዲፈርስ ጥያቄ አቅርባችሁ ነበር? ፓርቲው እንዲፈርስ ጥያቄ አላቀረብንም። ተጠናክሮ እንዲቀጥል ነው። እንዲፈርስ ፍላጎት አልነበረንም። ፓርቲው ተጠናክሮ እንዲቀጥል ነበር ፍላጎታችን። ነገር ግን ተጠናክሮ መቀጠል አልቻለም። ምንድነው ጥያቄው? ጠቅላላ ጉባኤ ተካሂዶ ነበር፣ 3ኛው ጠቅላላ ጉባኤ። በዛ ላይ የተነሱ ነገሮች ነበሩ። በዛ እንዲወሰኑ አባላት የጠየቃቸው ጥያቄዎች። ይሄ ምንድነው? ሪፎርም መካሄድ አለበት፣ የአመራር ሪፎርም አንደኛው ጥያቄ። ሌላኛው ደግሞ ፋይናንሻል ኦዲት መቅረብ አለበት።
እነዚህ ነገሮች ነበሩ። በወቅቱ ግን ሪፎርም አልተካሄደም። እንዲሁ ለበስ አድርጎ ጥቂት አመራሮችን ብቻ ለውጦ አብዛኞቹ ግን ነባር አመራሮችን አድርጎ ማቅረብ ነው የተያዘው ያኔ። ይህን ደግሞ አባላት ተቃውመውታል። እኔም ተገኝቼ ነበር በወቅቱ 3ኛው ጠቅላላ ጉባኤ ባህር ዳር ከተማ ሙሉ ዓላማ አዳራሽ ተካሄደው። ስለዚህ ያ ነው በጣም ኪ ተርኒንግ ፖይንቱ። ፋይናንሻል ችግሮች አሉ፣ የተመዘበረ ገንዘብ አለ፣ የፓርቲው ገንዘብ በአግባቡ ጥቅም ላይ አልዋለም የሚል ጥያቄ ነበረ አባላቱ በከፍተኛ ደረጃ የሚያነሳው። ያም ሊሆን አልቻለም። ከዛ በኋላ ሌላ ጠቅላላ ጉባኤ ያ መስፈርቱን ያላሟሉ ችግሮች ስለነበሩት በዚህ ምክንያት ሌላ ጠቅላላ ጉባኤ መካሄድ ነበረበት። ያን ጠቅላላ ጉባኤ ግን ማካሄድ አልተቻለም። በዛውን ወቅት የነበሩ አባላት እንዲቀጥሉ አልተደረገም። ምክንያቱም ኃይለኛ ተቃውሞ እንደሚገጥማቸው ስለሚያውቁ ጥቂት አመራሮች ሌላ ጠቅላላ ጉባኤ አባላትን ከየቦታው ሰብስበው ለማድረግ ሲሞክሩ ኃይለኛ ተቃውሞ ገጠማቸው። ጠቅላላ ጉባኤ ሳይደረግ ቀረ እና ፓርቲው የተዳከመው በዋነኝነት በዚህ ምክንያት። ከዛ በኋላ ደግሞ የፓርቲያችን አመራሮች እነ አቶ ክርስቲያን ታደለ እንደታሰሩ ታውቂያለሽ። እነ ዶክተር የፓርላማ አባልም ነው እንደምታውቂው የቋሚ ኮሚቴ የመንግስት ወጪ አስተዳደርም ቋሚ ኮሚቴ ሰብሳቢ የነበረ ሰው ነው። እንግዲህ ጠንካራ ፖለቲከኛ ተጽዕኖ ፈጣሪ የነበረ ሰው ነው አቶ ክርስቲያን ታደለ። እሱ ሲታሰር እንደገና ደግሞ ሌላው የፓርቲ አመራር ዶክተር ቴዎድሮስ ሲታሰር እና አቶ ዘሪሁን የተባሉ ስራ አስፈጻሚ ሲታሰሩ ፓርቲው ምንም አይነት መግለጫ አላወጣም። ምንም አይነት አባላቱን ለማስፈታት አልታገለም። እና ዋናው ደግሞ ከዛ በኋላ ነገሩን ያባሰው ይሄ ነው። ፓርቲ አባላቶች ሲታሰሩ መታገል አለብሽ፣ የአቋም መግለጫ ማውጣት አለብሽ፣ ከስራ አስፈጻሚው ጋር ሞግተሽ ማስፈታት አለብሽ። እንደዛ አለመሆኑን ሳውቅ ነው የወሰንኩት። ከዚህ ፓርቲ ጋር መቀጠል የለብኝም አልኩኝ። ከዛ በጊዜ ሂደት ጠንካራ ፓርቲዎች በአሁኑ ሰዓት የትኞቹ ናቸው ስል ላለፉት አመታት 5 አመታት ምናምን ማለት ይቻላል ጠንክረው የሚታገሉ ፓርቲዎች አሉ። እነዚህም ኢህአፓ፣ መኢአድ፣ እናት፣ አማራ ብሔራዊ ንቅናቄ የሚባሉ ፓርቲዎች። ስለዚህ እነዚህ እንደ ስብስብ ደግሞ አንድ ላይ ትብብር ለኢትዮጵያ አንድነት የሚል ነገር ሲመሰርቱ አይ እነዚህ የአንዳንዱ የሰብአዊ መብት ጥሰት እየተከታተሉ እግር በእግር መግለጫ ያወጡ ነበር። የመንግስትን እስርና ዛቻ ሳይፈሩ ሰላማዊ ሰልፍ ለማድረግ ሙከራ አድርገዋል። የተለያዩ ሰላማዊ ትግሎችን ለማድረግ ቆርጦ የተነሱ ነበሩ። ሰላማዊ ጠንካራ ተፎካካሪ ወይም ተቃዋሚ ፓርቲ ደግሞ እንደዚህ ማድረግ አለበት። የመንግስትን እስርና ዛቻ ሳይፈራ በጥንካሬ ህዝቡን ማታገል አለበት ብዬ ስለማምን ለዛ ነው ትብብር ለኢትዮጵያ አንድነትን የተቀላቀሉት ወይም ስፔሲፊካሊ ኢህአፓን የተቀላቀልኩት ማለት ነው። ስፔሲፊካሊ ኢህአፓን ደግሞ ከወሰን ኢህአፓ እንደምታውቂው የረጅም አመት ትግል ያለው ረጅም አመት ያስቆጠረ ብቸኛ ፓርቲ ነው። ከ50 አመት በላይ እድሜ ያስቆጠረ ብቸኛ ፓርቲ ነው። እሱ ላይ እንመለስበታለን። ከትግሉ ጋር በተያያዘ እኔም ማወቅ የምፈልጋቸው ነገሮች አሉ። የጥምረቱ በጣም ብዙ አይዲዮሎጂዎችን ጠቅልሎ የያዘ ነው። ከፖለቲካ አቋም አንጻር ሁሉንም አይዲዮሎጂ በአንድ ሰብስቦ መያዙ ብዙ ሳይድ ኢፌክቶች ይኖሩታል። የትኛውን ይዛችሁ የትኛውን ጥላችሁ ነው የምትንቀሳቀሱት? እንደ ጥምረት የዲሞክራቲኩንም ሊበራሉንም አንድ ላይ እንዴት ነው የምታስኬዱት? ወረቀት ላይ ብቻ ያለ ነገር አይሆንም ወይ? ተግባራዊ ለማድረግ አስቸጋሪ አይሆንም ወይ? ትብብሩ የተመሰረተው በዋነኝነት ለምርጫው ሂደት ነው። እስከ ምርጫው ድረስ ትብብሩ በትብብር ነው የምንቀጥለው። ከምርጫው በኋላ ይበተናል ማለት ነው? አይደለም። አላማው ምንድነው? ትብብሩ ኢህአፓ የራሱ ማኒፌስቶ አለው፣ መኢአድ የራሱ አለው፣ እናት አማራ ብሔራዊ ንቅናቄም እንደዛው የራሳቸው ማኒፌስቶ አለ። አልከሰሙም፣ የራሳቸው ህልውና አላቸው። ነገር ግን በመተባበር ደግሞ ምርጫው ላይ እንሰራለን። የምርጫ ዘመቻዎችን፣ ጉባኤዎችን እናካሄዳለን፣ ስልጠናዎችን እናካሄዳለን። አጠቃላይ የምርጫ ሂደቶችን በጋራ ነው የምናከናውነው። እንገማገማለን እርስ በርሳችን። እንደዚህ አይነት ነገሮች አሉ። ከምርጫው በኋላ ግን የኔ ሀሳብም የብዙ አመራሮች ሀሳብ ከፍ ማለት አለ፣ ከትብብር ከፍ ማለት አለበት። ለምሳሌ ግንባር ሊሆን ይችላል ወይም እንደ አንድ ፓርቲ ወደ ማደግም ውህደትም ሊፈጠር ይችላል ብለን ነው እኛ የምናስበው። የፓርቲ አመራሮችም በስብሰባዎች የሚያነሱት ይሄን ነው።
ላለፉት 4 ዓመታት የፓርላማ አባል ኖት እርስዎ እና መጀመሪያ ፓርላማ ሲገቡ በአብን ስር ሆነው ነበር የገቡት። አሁን ደግሞ በኢህአፓ ነው ወደ ፓርላማ ካንዲዳሲ የመጡትና እንደዛ ሲያደርጉ የአቋም ጥያቄ ያስነሳም ወይ? መጀመሪያ ለአብን ፓርቲ የመረጡት መራጮች አሉ፣ አሁን ደግሞ በኢህአፓ የሚመርጡት ሰዎች አሉ። ከኮንሲስተንሲ አንፃር እንዴት ነው ሰው ላይ ያለውን እምነት አይሸረሽርም ወይ? አይሸረሽርም። በነገራችን ላይ ኢህአፓን በገባ የአካባቢህን ጥያቄ የትም የኢትዮጵያ ክፍል ያለ ጥያቄ ማንሳት የሚከለክል ህግ የለም። እኛ የፌዴራል ህዝብ ተወካዮች ምክር ቤት አባላት ነን፣ የኢትዮጵያ ህዝብ ተወካዮች ነን። ስፔሲፊካሊ በህጉ መሰረት የሆነ ኮንስቲትዩንሲ ሊመርጠን ስለሚገባ ብቻ ነው እንጂ እንደምታየው ሀሳብ ስናነሳ የነበረው ነው። አሁን እጅጋ የምትባል ትንሽዬ ከተማና ዙሪያዋን ያወከልኩት ሳነሳ የነበረው ግን የኢትዮጵያ ህዝብን ጥያቄ ነው። የአዲስ አበባን ህዝብ ጥያቄ አንስቼ አውቃለሁ። ኦር የተለያየ ኦሮሚያ ክልል የተካሄደ አንስቼ አውቃለሁ። አማራ ክልል እንዳጠቃላይ አንስቻለሁ። ስለዚህ አሁንም ፓርቲ ብቀይርም እነዚህን ከማንሳት ወደኋላ የሚያደርገኝ ነገር የለም። ስለዚህ ምንም ችግር የለውም። የወከለኝን የህዝብ ጥያቄ በፍጹም ሳረሳ እቀጥላለሁ። ፓርቲም ቀይሬ አይቀርም። የተወለድኩበትን አካባቢ ማህበረሰብ ችግሮች ከማንሳት ወደኋላ የሚለኝ ነገር አይኖርም። ምክንያቱም የኢትዮጵያ ህዝብ አካል ስለሆነ የወከልኩት ህዝብ ማለት ነው። ከዚህ በፊት የአብን ፓርቲ ሲቋቋም በደንብ የተደራጀ ብዙ አባላት የነበሩት ፓርቲ ነበረ። እንደዛም ሆኖ ግን የህዝቡን ጥያቄ ማስመለስ አልቻለም። ለዛም ነው ወደ ኢህአፓ የገባሁት ብለዋል። ኢህአፓ ላይ ሲገቡ ምን የተለየ ነገር አገኙ? ጥምረቱ እንዳለ ሆኖ ወደ ኢህአፓ ሲቀላቀሉ ግን ስጋት የሎትም ወይ እዛ የተፈጠረው ችግር እዚህ ላለመፈጠሩ? ምክንያቱም በሰዓቱ የነበረውን ችግር መፍታት ስላልቻልን እየሄደ ያለበት መንገድ ትክክል ስላልነበረ ወደ ኢህአፓ ለመግባት ወሰንኩኝ ብለውኛልና እዛ አብን ላይ ሆነው ያልፈጠሩትን ለውጥ እዚህኛው ኢህአፓ ላይ መጥተው ይፈጥራሉ ወይ? የህዝቡን ጥያቄ እሱ ይመስለኛል። ቴንኪው ህልም ተፈርቶ ሳይተኛ አይታደርም የሚባል አለ እና እንደዛ ነው። እንደገና ደግሞ እንደምታውቂው የኢትዮጵያ ህዝብ ከፍተኛ ችግር ይሄ ነው ብዬ ነው የማምነው። ፍርሃት፣ ተስፋ መቁረጥ። አሁን ይሄ የተስፋ መቁረጥ ጥያቄ ነው ብዬ የምወስደው። ምክንያቱም ከዚህ ፓርቲ ፈርሷልና ሌላ ፓርቲ ብገባም ሊፈርስ ይችላል ብዬ ራሴን ከፖለቲካ እንቅስቃሴ ላቀብ አልችልም። ስለዚህ እኔ በቻልኩት አቅም ያኔም አንድነት እንዲፈጠር ፓርቲው እንዲቀጥል ከፍተኛ ጥረት ከሚያደርጉት አባላት ውስጥ አንዱ ነኝ። በፍጹም ፓርቲ የማፍረስ እንቅስቃሴ ውስጥ አልገባሁም። ይህን እዚህ ፓርቲ ኢህአፓም ከተቀላቀልኩ በኋላ እያደረኩት ያለሁት ትብብሩን በጣም ነው የምደግፈው። ትብብር ለኢትዮጵያ አንድነት የሚለው የኢትዮጵያ ህዝብ እንደዚህ አይነት ነገር ይፈልጋል። እንደምታስታውሹ ቅንጅት ከፍተኛ ተቀባይነት አግኝቶ የነበረው የአራት ፓርቲዎች ውህድ ሆኖ ነው እና እኔም በርካታ ፓርቲዎች ወደዚህ ትብብር እንዲመጡ በኢትዮጵያ ትልቅ ወይም ግዙፍ የሆነ ፓርቲ በርካታ አባላት ያሉት በርካታ የፋይናንስ ድጋፍ ያለው ፓርቲ ሀቀኛ ፓርቲ ደግሞ በአሁኑ ሰዓት የጠፋውን ነገር ቢኖር እኔ ሀቀኝነት ነው። የተነሱለትን አላማ የፓርቲዎችን አላማ የህዝብ ጥቅሞችን ለማስተግበር ጠንክሮ የሚሰራ ስብስብ ወይም ግንባር ወይም አንድ ፓርቲ እንዲሆን ነው የምሰራው ማለት ነው። የህዝብ ጥቅምን ያላስጠበቁ የፓርቲ አባላት ወይም ፓርቲዎች ከተጠያቂነት ጋር አሁን ባሉበት ፓርቲ ምንድነው እየተደረገ ያለው? አሁን ለምሳሌ የአብን ፓርቲ መስራት ያለበትን ማስጠበቅ ያለበትን አላስጠበቀም። ስለዚህ አላስጠበቀም ተብሎ ነው የሚተወው ወይስ ተጠያቂነት አለው? በህግ አግባብ ተጠያቂ ይሆናል ወይ? ምክንያቱም እንደዛ የሚቀጥል ከሆነ ከዚህስ በኋላ ለሚመጡ ፓርቲዎች ተጠያቂነቱ በጣም የላላ ነው የሚሆነው ማለት ነው። ስለዚህ ተጠያቂ ተደርገዋል ወይ ወይስ አይ በቃ ማሟላት ያለባቸውን ነገሮች አላሟሉም ስለዚህ ወደ ሌላ ፓርቲ እንገባለን ከሆነ ሌላውን ፓርቲ እንደዛ ከማድረግ ወደ ኋላ አይልም? ተጠያቂነቱ ጉዳይ ላይ በደንብ ፎከስ መደረግ አለበትና ምንድነው የሚደረገው? በጣም ጥሩ ጥያቄ ነው። ልክ ነሽ። ተጠያቂነት መስፈን ነበረበት። ትክክለኛ ህግ ቢኖር፣ ትክክለኛ ምርጫ ቦርድ ቢኖር፣ ትክክለኛ መንግስት ቢኖረን፣ ህጉን የሚያስተገብር ዲሞክራሲን የሚያሰፍን መንግስት ቢኖረን ኑሮ እነዚህ አካላት ተጠያቂ መሆን ነበረባቸው። እንደምታውቂው ኦልሞስት ኦል ፓርቲስ ኢቭን ብልጽግናን ጨምሮ የኛው አብን ኢዜማ የተለያዩ ፓርቲዎች
የማያሟላቸው ህጎች አሉ። ጠቅላላ ጉባኤን ከማካሄድ የተነሳ የተለያዩ ጊዜ የተዘገበ ጉዳይ አለ። ያላሟሉታል። ጠቅላላ ጉባኤ ሳያደርግ አብን ለምሳሌ ከ3 ዓመታት በላይ እንደዚህ ያሳለፈበት ጊዜ ነበረ። በዛ መሰረት መሰረዝ ነበረበት ፓርቲው። ያ ራሱ አልተሰረዘም። አሁን ይሄ ምርጫ ቦርድ ችግር ነው የሚሆነው። ምርጫ ቦርድ ችግር ነው የሚሆነው እና ምርጫ ቦርድ በጥንካሬ ገለልተኛ ሆኖ ነገሮችን የመወሰን ችግር አለበት። ያ ገለልተኛ የሆነ ተቋም ገለልተኛ የሆነ ዲሞክራሲ ተቋማት የሉንም እንደምታውቂው እንጂ ቢኖሩ ኑሮ ኃላፊነት ሊወሰድ ይችላል ነበር። ሌላው ከፋይናንስ ጋር የተገናኘ ፋይናንስ ጥሰቶች ወንጀል ናቸው። ፋይናንስ ጥሰቶች ወንጀል ናቸው። በወንጀል መጠየቅ ይገባቸዋል። ፋይናንስን ያጠፉ አካላት ኤክስተርናል ኦዲተር ገብቶ ፓርቲ ውስጥ ያን መርምረው ተጠያቂ እንዲሆኑ ከምርጫ ቦርድ ጋር በመተባበር መሰራት ነበረበት። ያ ግን እየተሰራ አይደለም። ፖለቲካዊ ውሳኔ ነው የሚወሰነው። ብዙ ጊዜ ለፖለቲካ ወይም ለገዢው ፓርቲ የሚመች ፓርቲ ነው አይደለም ነው ፖይንቱ፣ የመገምገሚያ መስፈርቱ እንጂ ሀቀኝነት የህዝብን ጥቅም ማስከበር አይደለም መስፈርቱ፣ የመገምገሚያ መስፈርቱ እንጂ ልክ ነሽ፣ ተጠያቂነት መረጋገጥ ነበረበት። እሺ እንደዛ ካሉኝ የእርሶም የአብን ፓርቲ አባል ነበሩ። እንደ ፓርቲ አባል ተጠያቂ መሆን ነበረቦት። የፓርቲው አባል በነበሩ ጊዜ የህዝብ ጥያቄ ባልተመለሰ ጊዜ፣ የህብት መብት የህዝብ ጥቅማ ጥቅም ባልተከበረበት ጊዜ እሱንስ እንዴት ያዩታል? ወደ ሌላ ፓርቲ በመግባቱ ከተጠያቂነት አምልጠዋል ማለት ነው ወይስ ስቲል ሪስፖንሲብል ኖት? እኔ በጣም ልሸለም ልከበር የሚገባኝ ሰው ነኝ። ይሄ እኔ ጉረኝነት እጠላለሁ በህይወቴ፣ ግን ሀቅ ስለሆነ ነው የምነግርሽ። ለምንድን ነው ባለፉት አንቺም ወይ ፓርላማውን በትክክል አትከታተይ መሰለኝ። ባለፉት 5 ዓመታት እንዴት ነው በድፍረት የህዝቤን መብት ስጠይቅ የነበረው? ማንም የማይደፍርበት፣ እነ አቶ ክርስቲያን ታደለ እስር ቤት በተወረወረበት፣ እነ ዶክተር ደሳለኝ እስር ቤት በተወረወሩበት ተፈታ እንጂ ለ3 ሳምንታት የታሰረበት ሁኔታ አለ ዶክተር ደሳለኝ። በርካታ አባላት በዛን ወቅት እንደኔ ጠንክሮ ጥያቄ የሚያቀርብ አልነበረም በምክር ቤት ውስጥ በፍጹም። አስቸኳይ ጊዜ አዋጅ አማራ ክልል ላይ በታወጀበት ሰዓት ብቸኛው ተቃውሞ ሀሳብ ያቀረብኩት እኔ ነኝ። አስቸኳይ ጊዜ አዋጅ መታወጅ የለበትም፣ ይሄ የህዝቡ ፍላጎት አይደለም፣ ይሄ ወደ ጦርነት የሚያስገባን ነው፣ እልቂት ነው የሚያመጣብን፣ የንብረቱ መውደም ነው የሚያመጣብን ብዬ የተለያዩ ሰብአዊ መብት ጥሰቶች በየአካባቢ ሲፈጠሩ በእኔ ኮንስቲትዩንሲ ጨምሮ 15 ንጹሃን አስፋልት ላይ ተንበርክከው የሞቱበት፣ ይህንን ለተለያዩ ሰብአዊ መብት ተቋማት ሁማን ራይትስ ዎች፣ ሁማን ራይትስ ካውንስል፣ እነ ኢሰመኮ፣ አሜሪካን ኤምባሲ ያስገባውበት ሁኔታ ነው ያለ በእንግሊዝኛ ተርጉሜ ጽፌ እና እንዲህ ነው ልጠየቅ የምችለው። እኔ ሌባ አይደለሁ፣ አልሰረቅኩኝ። የሰረቁትን ነው መጠየቅ ያለባቸው። የሰረቁት የፓርቲውን ገንዘብ የመዘበሩ ሰዎች ይጠየቁ። አመራር አልነበርኩም በነገራችን ላይ በፓርቲ ውስጥ የአመራርነት ሮል አልነበረኝም። የክፍለ ሀገር ላይ የሰሜን ሸዋ ዞን የድርጅት ጉዳይ ኃላፊ ነበርኩ ደብረ ብርሃን ዩኒቨርሲቲ በማስተምርበት ወቅት። ከዛ ውጭ በዛን ወቅትም ያለው እያንዳንዱ ኦዲት መደረግ ይችላለሁ። ከግል ገንዘቤ ከኪሴ አውጥቼ ነው እንጂ ነገሮችን እሰራ የነበረው አንድም የፓርቲ ገንዘብ የመዘበርኩበት ሁኔታ የለም። ይሄ ለመተባበር ዝግጁ ነኝ። እንደዚህ አይነት ነገሮች ተጠያቂነትን የማስፈን ሂደት ቢመጣ ለመተባበር ሙሉ ዝግጁ ነኝና እኔ የምኮራበት ታሪክ ነው ያለኝ። የምክር ቤት አባላት ምክር ቤቱን የሚከታተል በሙሉ የውጭ ተቋማት በሙሉ የሚያውቁት ነገር ነው። ሳልፈራ የህዝብን መብት በመጠየቅ የአማራ ብሔራዊ ንቅናቄ የተነሳለትን ዓላማዎችን ሳይሸራርፍ እንዲተገበሩ ነው ስታገል የነበረው ያለ ፍርሃት፣ ለግል ጥቅሜ ሳላደላ ቤተሰቤን አደጋ ላይ በሚጥል ሁኔታ ነው ስታገል የነበረውና እንዴት ነው ልጠየቅ የምችለው? ሰው በፓርላማ ላይ በነበሩት ጊዜ ያለፉት 4-5 ዓመታት ላይ በጣም ብዙ ጥያቄዎች ይነሳሉ። ኮመንሊ የሚጠየቁ ጥያቄዎች ከጊዜ ወደ ጊዜ በፓርቲዎች ማኒፌስቶዎች ላይ የሚጠየቀው ጥያቄ የወጣቶች የኑሮ ሁኔታና የስራ አጥነት ጉዳይ ነው። እነዛ ጉዳዮች ደግሞ ብዙውን ጊዜ ተጨባጭ የሆነ ምላሽ አያገኙም። ይህን ነገር እንዴት ያዩታል? ለምሳሌ እንደ መፍትሄ የወጣቱ ስራ አጥነትን እንፈታለን ሲባል ምን ማለት ነው? ለእያንዳንዱ ወጣት ስራ እናስቀጥራለን ማለት ነው ወይ? በጣም ብዙ ወጣቶች በስደት ላይ ነው የሚሞቱት። በጣም ብዙ ወጣቶች በሱስ በተለያዩ ነገሮች ውስጥ ነው የሚገኙት። በስራ አጥነት፣ በኑሮ ውድነት፣ በጦርነት፣ በተለያዩ ነገሮች ተጠቂ ናቸውና
ያንን ችግር እንፈታለን ሲባል በጣም ትልቅ አይዲያ ነው። በጣም ቬግ ነው። ስፔሲፊክ የሆኑ ነገሮች አይደለም ያሉት። የሚተነተን ጉዳይ አይደለም። እንዴት ነው በፓርቲው የሚታየው? በጣም ኦኬ የፓርቲውን አቋም ነው። ኦኬ በጣም ጥሩ ነው። በነገራችን ላይ ከዚህ ጋር የተገናኘ የጠቅላይ ሚኒስትሩ የ6 ወር ሪፖርት ባቀረቡበት ወቅትም ይህን ጥያቄ አንስቻለሁ። በነገራችን ላይ እሱንም ሪፈር ማድረግ ትችላላችሁ። የወጣቶች ቁጥር እንደሚታወቀው ኢትዮጵያ ውስጥ 7% አካባቢ የሚሆነው ወጣት ነው። ከዚህ ውስጥ በ27% ስርዓት ወጣቶች ኢትዮጵያ ውስጥ እንዳሉ ስታቲስቲክሶች ያሳያሉ፣ ያሉት መረጃዎች ያሳያሉ። እና ይህን የስራ አጥነቱ ቁጥር ለመቀነስም ባለሙያዎች የኢኮኖሚ ባለሙያዎች ምን እንደ መፍትሄ ያቀርባሉ የሚለውንም አንስቼ ነበረ። ይሄ ምንድነው መንግስት ጣልቃ ገብቶ እንዲሁም የተለያዩ ባለሀብቶችንና የውጭ ባለሀብቶች የሚያገር ውስጥ ባለሀብቶችን አስተባብረው ትላልቅ ፕሮጀክቶችን ሰፊ የሰው ሀብት የሚያሰማሩ ወጣቱን በተለይ የሚያሰማሩ ፕሮጀክቶችን መተግበር አለበት ነው እንደ መፍትሄ ያነሳት። ለምሳሌ ኢሪጌሽኖች የመስኖ ልማት ፕሮጀክቶች እንደምታውቂው በኢትዮጵያ ውስጥ በጣም ደካማ አፈጻጸም ነው ያላቸው። በፓርላማም ብዙ ጊዜ የተተቹበት ሁኔታ ነው ያለው። በፊት የተሰሩት ፕሮጀክቶች የዲዛይን ችግር ያለባቸው የፈረሱ በጣም በተደጋጋሚ ጊዜ የዲዛይን ለውጥ የሚደረግባቸው ያው ሙስናም አለበት። ከፍተኛ የሙስና ቅሌት ያለበት ኤሪያ ነው ይሄ ኤሪያ። አዳዲስ የመስኖ ልማቶችም የሌሉበት እንደምታውቂው በጣም ፈርታይል የሆነ ላንድ በጣም ነው ያለን ኢትዮጵያ ውስጥ። እነዚህ በተለይ በቆላማ አካባቢዎች ቆላማና መስኖ የሚባል ሚኒስቴር መስሪያ ቤት አለ። እሱ በትክክል ቢሰራ ብዙ የወጣቶችን ችግር መፍታት ይቻል ነበረ። የጋምቤላ መሬትን እናውቃለን፣ የአፋርን፣ የሶማሌን፣ የቤንሻንጉልን መሬት ወንዞች አሉን። እነዛን ወንዞች ተጠቅመን ብናለማ ትላልቅ ፕሮጀክቶችን ወጣቶችን በስራ ቁጥር ለመቀነስ ከፍተኛ አስተዋጽኦ ይኖረው ነበረ ማለት ነው። ከዛ ጋር ተያይዞ ደግሞ ፋብሪካዎች ማቋቋም ይቻላል። አግሮ ኢንዱስትሪ ፋብሪካዎች ቢቋቋሙ ፕሮሰስ አድርገን እሴት ጨምረን ብንልክ። በአሁኑ ሰዓት እንደሚታወቀው ጥሬ ሀብት ነው ወደ ውጭ ሀገር እየሄደ ያለው። ጥሬ ሀብት ሳይሆን ፕሮሰስ የሆነ ሀብት ወደ ውጭ ቢሄድ ኢንካማችን ከፍ ይላል። የውጭ ምንዛሪያችን ክምችቱ በጣም አነስተኛ ነው እንደሚታወቀው፣ በጣም ከፍ እናደርገዋለን ማለት ነው። እንደዚህ አለ። ሌላው ከፋብሪካና ከመስኖ ውጭ መንገዶች፣ ሰፋፊ መንገዶች፣ የባቡር መንገዶች እንደምታውቂው ባቡር መንገድ በኢህአዴግ ጊዜ የተሰራ ነው እንጂ በአሁኑ ሰዓት ምንም የሆነ የባቡር መንገድ አልተሰራም። ብዙ የባቡር መንገዶችን ብንሰራ ሰፋፊ የመንገድ ፕሮጀክቶችም ተቋርጠዋል። እንደምታውቂው የካፒታል በጀቱ ምን ያክል እንደቀነሰ ታውቂያለሽ። እና እነዚህን ካፒታል ፕሮጀክቶችን ብናሰፋ በርካታ ወጣቶችን ማሰማራት እንችል ነበረ። እንደምታውቂው ዩኒቨርሲቲዎች ቫካንት ናቸው በአሁኑ ሰዓት። አብዛኛው ዩኒቨርሲቲ ተማሪ የማይኖርበት እንደ መዘጋት የደረሱ ናቸው። አብዛኛው ወጣትም በዛ ላይ ብናሰማራው ብዙ ለውጥ ይመጣ ነበረ። ያው ሌላ ትምህርት ውስጥ እንዳንገባ እንጂ እዛ ላይም ተጽዕኖ ስለሚያሳድር ነው። የወጣት ስራ አጥነት ቁጥር ከትምህርት ስርዓቱ ጋር በጣም የተገናኘ ስለሆነ ነው። ፈተና ላይ ብቻ ቤዝ ያደረገ የትምህርት ስርዓት እየተገበርን ስለሆነ በርካታ ተማሪዎች እየወደቁ ነው ያሉት። 3% አካባቢ ተማሪዎች ናቸው ዩኒቨርሲቲ እየገቡት ያሉት። ስለዚህ ሌላው ምንድነው እያደረገ ያለው? እንደውም በሀገራችን ለሚታየው የእርስ በርስ ጦርነት ትልቁ ምንጭ ይሄ ነው። አብዛኞቹ ታጣቂ ቡድኖችን እየተቀላቀሉ ያለበት ሁኔታ ነው ያለው። ስርዓት ወጣቶች እንዳባባል ሁላ የሚባል ነገር አለ። እንደውም ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ይቀበላል የሚባል አባባል አለ። እና ከዚህ አኳያ ትልቅ ፋክተር ነው። የትምህርት ስርዓት ቴስቲንግ፣ እኔ ቲቺንግ ነው የተማርኩት። ቴስቲንግ ኢፌክት አለው የትምህርት ጥራት ላይ ጥሩ ፖዚቲቭ ኢፌክት አለው። ተማሪው ጠንክሮ እንዲያነብ፣ እንዲዘጋጅ፣ መምህሩም እንዲዘጋጅ፣ ተማሪውም እንዲዘጋጅ፣ ኮሚትድ እንዲሆን ያደርጋል። ነገር ግን በጣም በርካታ ፋክተሮች አሉ። ኳሊቲ ቲቸሮች፣ አስተማሪዎች ሳይኖሩ፣ በቂ መጽሐፍት ሳይኖር፣ በቂ ቤተ ሙከራ ሳይኖር የትምህርት ስርዓት ልታስከብራችሁ በጣም በርካታ ነገሮች ስላሉ ማለት እና እነዛን አሟልተን ተማሪው ስራ ላይ እንዲሆን፣ ትምህርት ላይ እንዲሆን፣ ስራ ላይ እንዲሆን ማድረግ ካልቻል የስራ አጥ ቁጥሩ እያሻቀበ ነው የሚሄደው። በሀገሪቷ ያለው የሰላም ሁኔታም እየተባባሰ ነው የሚሄደው። ለወጣቱ መፍትሄ ስታቀርቡለት አሁን ለምሳሌ የስራ አጥነት አንድ ችግር ነው፣ የጦርነት ጉዳይ አንድ ችግር ነው።
የተለያየ ትምህርት ላይም ያለው ራሱን የቻለ አንድ ችግር ነው። ወጣቱን አማክራችሁ ነው እንደ መፍትሄ ሀሳብ ሲቀርብ ምን ያህል ፕሮባቢሊቲ አለው? እስቲ ወጣቱ ችግሩ ምንድነው እንዲሟላለት የሚፈልገው ምን መሻሻል አለበት የሚለውን ከወጣቱ ጋር ዝቅ ብሎ ወርዶ የምር ወጣቱ ምን መሟላት እንዳለበት እንደሚያስብ ይጠየቃሉ ወይ? ሬር ነው። ምክንያቱም የፓርላማ አባላት በጣም ብዙ ሰዎች አሉ ፓርላማ ውስጥ ጥያቄ የሚጠይቁ ጥያቄ የሚያነሱ የተለያዩ ዲስካሽኖች ላይ የሚሳተፉ ወጣቶች ግን የሉም። መፍትሄ ሀሳብ ተብሎ ሲቀርብ ለምሳሌ በሽተኛ ምን አመመህ ሳይባል ዝም ብሎ መድኃኒት አይሰጥም። እንዴት ነው የምታደርጉት? ዝም ብሎ እንደ መፍትሄ ሀሳብ ነው የሚቀርበው? አሁን ማወራሽ ነገር ሪሰርች ቤዝድ ነው። የሪሰርች ውጤት ነው ያወራሽ። ሪሰርች ደግሞ እንዴት እንደሚሰራ ታውቂዋለሽ አይደለ? ስለ አንድ ወጣት ሪሰርች ስትሰሪ ወጣቱን ኢንተርቪው ሳታረጊ፣ ኩዌስቸኔር ሳታሟይ፣ ኦብዘርቭ ሳታረጊ ወይም ፈተና ካስፈለገም ሳትፈትኚው ስለ ወጣቱ ልታወሪም ልደመድሚም አትችይም። አሁን የአዲስ አበባ ዩኒቨርሲቲ ምሁራን የተለያዩ የወጣቶች ልጅ የሰሩት ሪሰርች አለ። የኢትዮጵያ ኢኮኖሚክስ አሶሲዬሽን ወጣቱ ላይ በርካታ ሪሰርች ሰርቷል እና ወጣቱን በትክክል በሪሰርች የተረጋገጠ ነው። ከዛ ውጪ በተለያዩ ወጣቶች አባላት አሉን እንግዲህ ፓርቲያችን ውስጥ እኛም የምናገኘው ውጤት አለ። ሚዲያውን እንከታተላለን፣ በተለያዩ ሚዲያዎች ላይ ወጣቶች የሚናገሩት። ከዛ ውጪ በፓርላማም በነገራችን ላይ እኔ እንዳጋጣሚ የነበርኩበት ቋሚ ኮሚቴ ውስጥ ነው የወጣቶች ጉዳይ ይታየ ነበር። ጤና፣ ማህበራዊ፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ፣ እዛ ውስጥ ሴቶችና ማህበራዊ ጉዳይ ቋሚ ኮሚቴ ተጠሪ ነው። ስለዚህ የወጣቶች ክንፍ የሚገኘው እዚህ ሚኒስቴር መስሪያ ቤት ውስጥ ነው እና የወጣቶችን ጉዳይ እንከታተለው ነበር። በቁጥጥርና ክትትል ስራ ላይም በነገራችን ላይ አሁን ችግሩ ምን መሰለሽ፣ መፍትሄው የሚፈልገው መፍትሄ አልመጣም እንጂ ጭራሽ አይሰራ ማለት አይደለም። ወጣቶች ይጠየቃሉ። የተለያዩ ስብሰባዎች ላይ እናገኛቸዋለን፣ ሀሳባቸውን እናዳምጣለን፣ እናናግራለን። ነገር ግን እነሱ በሚፈልጉት ልክ መፍትሄ መጣ አልመጣም ነው እንጂ የወጣቶችን ሳናናግር የወጣቶች ጉዳይ ሳናጠና የመፍትሄ ሀሳብ ልንሰጥ አንችልም። ለውጡ ለምን አልመጣም ታዲያ? የወጣቶች የስራ አጥነት ላይ እንዴት ለውጦች? የስራ አስፈጻሚው ቁርጠኝነት ማነስ፣ ስራ አስፈጻሚው ወይም ገዢው ፓርቲ ቁርጠኝነት ስለሚጎላው እውነተኛ መፍትሄ እንደማምጣት ይልቅ ጊዜያዊ ማስታገሻ በመስጠት የወጣቱን ችግር ለማፈን ስለሞከረ ነው። ኢህአፓ ብዙውን ጊዜ ከግጭቶች ጋር አሶሲዬት ይደረጋል። እንደ ፓርቲ ከጥምረቱ ባለፈ ምን የተለወጡ ነገሮች አሉ? ኢህአፓ እንደ ፓርቲ ሲቆም ምን የተቀየሩ ነገሮች አሉ? ከዚህ በፊት ከበጣም ብዙ ግጭቶች ጋር አሶሲዬት የመደረግ ነገር አለ። ኢህአፓ አሁን በብልጽግና መንግስት ጊዜ የተቋቋመው ኢህአፓ ውስጥ ነው ሆነን የገባሁት እና ይሄ ፓርቲ ከግጭቶች ጋር ምን እንደሚያገናኘው ብትገልጭልኝ። ሁለት የተለያዩ ኢህአፓዎች አሉ ነው ያሉኝ ያሉት? ነው አይደለም። አሁን አንድ ፓርቲ መገምገም ያለበት አሁን ባለው አቋሙ ነው። አሁን ያለው ኢህአፓ ከግጭት ጋር ግጭት እንዲቆም፣ ጦርነት እንዲቆም፣ ሰላም እንዲሰፍን በመተት እንደውም ተወዳዳሪ የለውም። ችግሩ ምንድነው የዚህ ፓርቲ? እሱ የፓርቲው አባል ስለሆኑ እንደ ስም ሲነሳ ከግጭቶች ጋር አሶሲዬት የመደረግ ሀሳብ አለ። እሺ ወይም ታሪክ ማስተካከል አለብሽ ጥያቄውን። በታሪክ ነው ከዚህ በፊት ከነበረው አሁን ባለው አቋሙ እንዳልኩሽ በጣም ግጭት አልባ ነው። ህቡ እንቅስቃሴ የለውም፣ የተጠቀ እንቅስቃሴ የለውም። ሰላማዊ ፓርቲ ነው። በህጉ መሰረት በምርጫ ቦርድ ተመዝግቦ የሚንቀሳቀስ ነው። እያንዳንዱ ድርጊቶቹ የምርጫ ህጉ ወይም የፓርቲዎች ህግ በሚፈቅደው መሰረት ነው የሚንቀሳቀሰው እና ምንም አይነት የግጭት ችግር የለበትም። እንዲሁም በተቃራኒው ነው። ሰላም ለማምጣት በጣም የሚጠር ፓርቲ ነው። ነገር ግን እንደ ታሪክ ካልችው በደርግ ዘመነ መንግስት የነበረው ነው። በደርግ ዘመነ መንግስት ማን ጦረኛ ያልሆናለ ነው? ኢሰፓ ጦረኛ ነበረ፣ መኢሶን ጦረኛ ነበር፣ ኢህአፓም ጦረኛ ነበር። ምክንያቱም በሰላማዊ ትግል እንቅስቃሴ ለማድረግ ሲሞክር በኢሰፓ በኩል ይደርስበት የነበረውን ጥቃት ለመከላከል ነው
ወደ ግጭት የገባው። አልሞት ባይ ተጋዳይነት ነው በወቅቱ የነበረው። ስለዚህ በድሮ ጊዜ ሊገሉት የመጡትን ሰዎች አሚን ብሎ ሊቀበል አይችልም። እና አሁን እንዳለው ነው። አሁን በግጭት ያሉ ወገኖቻችን ወደ ሰላም ተመለሱ እያለ ነው አይደል? ወደ ሰላም ሲመለሱ አይ እናንተ እኮ ድሮ እንደዚህ ነበራችሁ ብለን ልንኮንናቸው ነው ማለት ነው። ይሄ በፍጹም ሊወገድ የሚገባ ሊወገዝ የሚገባ ጉዳይ ነው። በጫካ የነበረ ወይም ትጥቅ ትግል የነበረ ፓርቲ አይ ሰላማዊ ፓርቲ ይመቸኛል ብሎ ሲመጣ አሜን ብሎ መቀበል ነው ያለብን እንጂ ዝም ብሎ የባለፈ ታሪክ እያመጡ መቆስቆስ ለሀገሪቷ የሚጠቅም ጉዳይ አይደለም። እንደገና ተመልሳችሁ ወደ ጫካ ግቡ ነው ጥያቄው። ተመልሳችሁ ጦር አንሱ ነው። ምን አይነት ጥያቄ ነው ይሄ? አሁን አንቺ ስለጠየቅሽ አይደለም፣ በነገራችን ላይ ስለማውቀው ነው። የገዢው ፓርቲን ኢንቴንሽን ስለማውቀው ነው። አውቀው የኛ ፓርቲን ለማዳከም የሚጥሩ ኃይሎች እንዳሉ ስለሚገባኝ ነው። ሰላማዊ ትግል ብለው ነበረ። አሁን ምን ማለት ነው ሰላማዊ ትግል? ሰላማዊ ትግል ማለት ህጉ የሚፈቅዳቸውን የሰላም አማራጮች ሁሉ መጠቀም ነው። ለምሳሌ አንድ መንግስትን እንግዲህ ተቃዋሚ ነን እኛ፣ ተቃዋሚ ፓርቲ ነው። አሁን አዲስ አጠራር መጥቶ ተፎካካሪ ተባለ እንጂ በህገ መንግስታችንም ያለው በተለያዩ ሰነዶች ያለው ተቃዋሚ የሚለው ቃል ነው በነገራችን ላይ። እና መንግስትን ተቃውመን የተመሰረት ነው። ስለዚህ መንግስትን ለመቃወም የሚያስችሉ ህጋዊ አካሄዶች በሙሉ ናቸው ሰላማዊ ትግሎች። ለምሳሌ ሰላማዊ ሰልፍ ሊሆን ይችላል፣ የቤት ውስጥ አድማ ሊሆን ይችላል፣ የስብሰባ ተቃውሞ ሊሆን ይችላል፣ የሚዲያ ተቃውሞ ሊሆን ይችላል። በተለያየ መንገድ የህዝቡን ችግር የህዝቡን ተቃውሞ ማሰማት ማለት ነው። በአዳራሽ ሊሆን ይችላል፣ በተለያዩ ቦታዎች ሊሆን ይችላል። እንደዛ ከተባለ በጣም ብዙ የህዝብ ጥያቄ የምንላቸው ነገሮች አሉ። ከቅርብ ጊዜ ወዲህ ደግሞ እያየን ያለ ነው የፓርላማ አባላት የሆኑ አይ ራሳችንን እናገላለን ብለው ስቴትመንት ያወጡ አባላት አሉ። ይሄስ እንዴት ይታያል? ህዝቡን አሳልፎ መስጠት አይሆንም ወይ? ያ አካል ህዝቡን ወክሎ እስከተገኘ ድረስ እስከ መጨረሻው ውጤቱ እስከሚመጣ ወይም ደግሞ ዲክላይን የሚደረግም ከሆነ ዲክላይን እስከሚደረግ ድረስ መጠየቅ ሲኖርባቸው ራሳቸውን የሚያገሉ ሰዎች አሉ። ይሄ ሰላማዊ ትግል እንለዋለን ወይ? ያው ይሄ ፐርሰናል ጃጅመንት ነው። አሁን አንዳንድ ሰዎች ምን የሚል ሀሳብ ያነሳሉ? በአሁኑ ሰዓት ነጻ ፍትሃዊ እና ህጋዊ ምርጫ ለማድረግ ወይም ቅቡልነት ያለው ምርጫ ለማድረግ አስቻይ ሁኔታ የለም። ጦርነቶች አሉ፣ አምባገነን መንግስት አለ፣ የፖለቲካ እስረኞች አሉ በተለያየ አካባቢዎች። ስለዚህ በእንደዚህ አይነት ሁኔታ የምርጫ እንቅስቃሴዎችን ለማድረግ አንችልም። ስለዚህ የሚሻለው ራሳችንን ከምርጫ ስነስርዓት ብናገል ነው። ራሳቸውን አሳምነው የወጡ ፖለቲከኞች አሉ። እኔ እንደ ግለሰብ ግን የማምነው እውነት ነው፣ የእነዚህን ሀሳብ በሙሉ እቀበለዋለሁ፣ እነዚህ ግለሰቦችን ሀሳብ ወይም ፖለቲከኞችን ሀሳብ። ነገር ግን ራስን በማግለልስ ምን ለውጥ ይመጣል ነው እኔ የምመለው። ምክንያቱም ራስሽን ስታገይ አምባገነን መንግስትን የበለጠ አምባገነን ነው የምታረጊው። የሰብአዊ መብት ጥሰት እየፈጸመ ያለ መንግስትን የሰብአዊ መብት ጥሰቱን አጠናክሮ እንዲቀጥል ነው የምታረጊው። ወይም የልማት እንቅስቃሴው ላይ በተዛባ ሁኔታ እየሄደ ያለውን መንግስት በዛ በተዛባ እንቅስቃሴው እንዲቀጥል ነው የምታረጊው። እንዲሁ የሚሻለው ግን ተጠቅቶ በመሞገት የሚመጡትን እስር፣ ዛቻ ነገሮች ሳይፈሩ በመሟገት ነው ለውጥ ይመጣል ብዬ የማስበው። እና እነዚህ ግለሰቦች የግለሰባዊ መብት ቢኖራቸው እኔ አልቀበለውም። ያንን ራስን ከፖለቲካ ትግል በማራቅ መፍትሄ አይመጣም ነው የምለው። እንደገና ደግሞ ትግል የተለያየ አይነት ትግል ነው። ነገራችን ላይ አንዳንዶች የተለያየ አይነት ትግሎች ጋር እንትን የመጠበቅ ነገር አለ ብዙ ጊዜ እና እሱ ትክክል አይደለም። ከተማ የሚኖር ሰው፣ በሰላማዊ መንገድ የሚኖር ሰው ሰላማዊ ትግል መውጣት የለበትም። የግድ አጠናክሮ መቀጠል አለበት፣ መደገፍ አለበት። ተስፋ መቁረጥ የለበትም። ከፍተኛ ተስፋ መቁረጥ አለ። ከዚህ በፊት በሰላማዊ ትግል ምንም ለውጥ አልመጣም፣ ስለዚህ አሁንም አይመጣም ብሎ የማሰብ ነገር አለ። ተስፋ መቁረጥ ችግሩን ያባብሰዋል እንጂ አይቀርፈውም። ሰላማዊ ምርጫ ፍትሃዊ፣ ሰላማዊ፣ ሚዛናዊ የሆነ ምርጫ አስቻይ የሆነ ሁኔታ የለም ይላሉ ብዙዎቹ ብለው ነበረና ከዚህ ቀደም በጋዜጣችን የሰራነው ሰርቬይ ነበረ። ከ18 እስከ 30 እድሜ ክልል ውስጥ የሚገኙ 100 ሰዎች ስለ ምርጫው ምን ያስባሉ፣ ለመምረጥ አስበዋል ወይ የሚለውን ጥያቄ ነበር የጠየቅናቸው። ወደ 46% የሚሆነው ሰው ምርጫ ላይ ላለመሳተፍ የወሰነ ሰው ነው
ይሄ ከመቶ በጣም ትልቅ ቁጥር ነው። ኦልሞስት ግማሽ የሚሆን ያህሉ ምርጫ ላይ አይሳተፍም ማለት ነው። ከዚህ በኋላ ሀገሪቱ የምትሄድበት አካሄድ ደግሞ ከአባቶቻችን ከአያቶቻችን ይልቅ ለወጣቱ ነው የሚረከበውም ወጣት ነው ከተባለ ወጣቱ የማይሳተፍበት ምርጫ በምን መስፈርት ነው ፍትሃዊ ነው ልንለው የምንችለው? ከዛ ደግሞ በተለያዩ ግጭቶች ምክንያት ሪፕሬዘንት የማይደረጉ አካባቢዎች አሉ። በጦርነት በግጭቶች በነዛ አይነት ሁኔታዎች ውስጥ የሚገኙ ወጣቱን የማያሳትፍ ከሆነ ወይም ደግሞ ወጣቱ አልሳተፍም ብሎ የበየነበት ምርጫ ከሆነ ሪፕሬዘንት የማይደረጉ ክፍሎች የሀገሪቱ ክፍሎች ካሉ ፍትሃዊ ነው ልንለው እንችላለን ወይ? ከኢንክሉሲቪቲ አንፃር ከዛ ደግሞ የኢትዮጵያ ሕዝብ አብዛኛውን ፐርሰንት የሚይዘው ወጣት ነው ከተባለ ምርጫው ፍትሃዊነቱ ላይ በጣም ትልቅ ጥያቄ ያስነሳል ብዬ አስባለሁ። እሱንስ እንዴት ያዩታል? እንደውም ጥሩ ስታቲስቲክስ ነው የተጠቀሰው 46% ብቻ 46.5% መሆኑ ጥሩ ነው ወይ? 50% አካባቢ ይሳተፋል የሚል ወጣት ነው ማለት ነው አለው። ያው ግማሽ መሆኑ በእርግጥ ተስፋ ሰጪ ሊሆን ይችላል። ነገር ግን 40 ትልቅ ቁጥር ነው 46.5% ማለት ካርድ ያልወሰዱ ናቸው እነዚህ ሰዎች፣ ምርጫው ላይ የማይሳተፉ ናቸው። ምርጫ በመርጥም ባልመርጥም የኔ ድምጽ ለውጥ አያመጣም ብለው የሚያስቡ ወይ ደግሞ አፌክትድ እኛም የምናዝነው ይሄን ነው። አንድ እንደውም ድክመት ብለን እኔ እንደ ድክመት መቆጥረው ትክክለኛ መራጭ እውነተኛ መራጭ ተጽዕኖ ሳርበት የሚያስብ መራጭን በጊዜ ካርድ እንዲያወጣ የማድረግ ሂደቱ ላይ የእውነተኛ ፓርቲዎች ሰላማዊ ፓርቲዎች ችግር አለባቸው ያምናል፣ የኛም ፓርቲ ጨምሮ እና ልክ ነሽ። ወጣቱ ተስፋ ቆርጧል። ወጣቱ ብቻ ሳይሆን አጠቃላይ ኢትዮጵያ ሕዝብ ተስፋ የቆረጠበት ሁኔታ ነው ያለው። ቀደም እንደገለጽኩት በተለያየ ጊዜ በሰላማዊ ትግል ተሳትፏል። ነገር ግን የሰላማዊ ትግል ለውጥ ሳይሆን ያመጣለት እስር፣ ድብደባ፣ ሞት እንደዚህ አይነት የተያዙ ከፍተኛ የሰብአዊ መብት ጥሰቶች፣ ስደት፣ ከፍተኛ ስደት ከዚህ የፖለቲካ ወጋ የተገናኘ ነው እና ከዚህ ጋር የተገናኙ ናቸው። ነገር ግን ቅድም እንዳልኩት ነው ይሄ ቁጥር ትልቅ ቁጥር ነው። ነገር ግን ስቲል እኛ ይሄ ቁጥር 46% አካባቢ የሆነ ወጣት አልሳተፍም ካለ አያስፈልግም ብለን ብንወጣ ምን አይነት ፖዚቲቭ ኢምፓክት ይኖረዋል? አሁን ለምሳሌ እኛ 4 ፓርቲዎች ስብስብ ነው አይደል? ትብብር ለኢትዮጵያ አንድ ፓርቲ ነው የሚቆጠረው አሁን በምርጫው ማለት ነው። አጠቃላይ ለምርጫ የተመዘገቡት ፓርቲዎች ቁጥር 44 ነው። 43 ፓርቲዎች ይቀጥላሉ። መቀጠል ፕሮባቢሊቲ ያላቸው ወይም እንደ 3-4 ሌላም ቢጨምር 40 ፓርቲዎች ለምሳሌ ይቀጥላሉ። ስቲል ሌጂቲሜት መንግስት ነኝ ለማለት የሆነ ህጋዊ ግራውንድ አለው ማለት ነው ገዢ ፓርቲ። ስለዚህ በዚህ አይነት ሁኔታ እውነተኛ ፓርቲዎች ሀቀኛ ፓርቲዎች አይገቡም። እውነተኛ የህዝብ ድምጾች ይታፈናሉ ማለት ነው። ለህዝቡ የተለያዩ ሰብአዊ መብት ጥሰቶች ሲደርሱ አቤት የሚልለት የሚታገል የተለያዩ ሰላማዊ ትግሎችን በመዘዘር የሚገልጽ ደፋር ሀቀኛ ፓርቲ ይጠፋል ማለት ነው። ስለዚህ ስቲል ይሄ ቁጥር 46% የሚሆን ወጣት ባይሳተፍ እንኳን በምርጫው መሳተፉ ሪዝነብል ነው እንጂ አስቻይ ሁኔታ እንደሌለ ገልጫለሁኝም። እንዳልኩ ካርድ ያላወጡ ሰዎች ቁጥር ከፍተኛ እንደሆነ እንደውም አውቃለሁ። ከዚህ በላይም ብዬ ነበር መገመታው። ነገር ግን እነዛ የያዙ ካርድ የያዙ ሰዎችን መብት ልናከብር ይገባል። ተስፋ ያላቸው ሰዎች የበለጠ ተስፋቸው እንዲለመልም ነው እንጂ እንዲጨልም ማድረግ የለብንም። እንደ ፓርቲ ጥምረቱ ምን ያደረገው ነገር አለ? ወጣቶችን ለማነሳሳት እንደተባለው በጣም ትልቁን ቁጥር የሚይዘው የወጣቱ ስለሆነ ምን ያደረገው ነገር ነበረ? አሁን የመራጮች ምዝገባም አልፏል። ሚዲያውን ኢፌክቲቭሊ ተጠቅሟል። እኛ ትብብር ለኢትዮጵያ አንድነት ከሌሎች ፓርቲዎች በተሻለ ሁኔታ የተለያየ ሚዲያዎች ላይ በመቅረብ ማስረዳቱ ላይ ከፍተኛ ጥረት አድርጓል። ያ ነው እንደ ጠንካራ ጎን የሚቆጠረው። ከዛ ውጪ ስብሰባዎችንም አካሂደናል። በእርግጥ ግን በቂ አይደለም። ስብሰባዎች በተለይ በቂ አይደሉም የተካሄዱት እንጂ ሚዲያውን በመጠቀም ሂደት ነው። ምክንያቱም ብዙ ኢንፍሉዌንስ አለው። ያንን እንደው ወርደን ወጣቱን አስተባብረን ካርድ እንዲወጣ ማድረግ ፋይናንስ ይጠይቃል እና ከፋይናንስ አኳያ ከፍተኛ ችግር አለ በአሁኑ ሰዓት በአጠቃላይ ሰላማዊ ትግልን በሚያደርጉ ፓርቲዎች ዘንድ ማለት ነው። ያደረጋችሁት እንቅስቃሴ ምን ለውጥ አምጥቷል? የወጣቱን የተሳትፎ ቁጥር ጨምሯል ወይ? ተጨባጭ የምትሉት ይሄንን ያህል ቁጥር ወጣቱን እንዲሳተፍ
ወይም ደግሞ ካርድ እንዲወስድ ምርጫ ላይ ተስፋ እንዲኖረው አድርገናል የምትሉት ነገር አለ? አዎ አሁን በተለይ አሁን ይሄንን ያወቅንበት ማለት ሚዲያውን ነው። ሚዲያውን እንደነገርኩሽ ቀደም በሚዲያዎች በሚደረጉ ክርክሮች በደንብ ተዘጋጅተን በመቅረብ ረገድ ትልቅ አስተዋጽኦ አድርገናል ብዬ አስባለሁ። ከዛ ውጪ በቅርቡ በአዲስ አበባ ከተማ የተለያየ የምርጫ ዘመቻ አድርገናል። በተለያየ ሰፈሮች በመዞር መንደር ለመንደር በመግባት የህዝቡ ፊሊንግ መጀመሪያ አካባቢ ራሱ ደከም ያለ እነዚህ ማን ናቸው የማለት ነገር ትብብር ለኢትዮጵያ ማን ነው የሚለውን ያለማወቅ ችግር ነበር። ነገር ግን በሂደት የምርጫ ምልክታችን የሆነውን አውራ ጣትንም ሆነ ትብብር ለኢትዮጵያ የነማን ፓርቲዎች ስብስብ ነው የነ ኢሃፓ መኢአድ እናትና አማራ ጊዮናዊ ንቅናቄ ስብስብ እንደሆነም ማወቅ አለው። በምርጫ በሚዲያም ስለሚያውቀን አሁን የህዝቡን መነቃቃት አይተንበታል። የተለያየ ድጋፍ በየሰፈሩ የተለያዩ ወጣቶች ገልጸውልናል። ቪዲዮ የፎቶ ማስረጃዎች አሉን። በተለያዩ ሶሻል ሚዲያዎችም በፌስቡክ በቲክቶክ አጋርተናል። እዛ ላይ ማየት ይቻላል። ኦኬ ማኒፌስቶን እያየሁኝ ነበርና የህገ መንግስት ማሻሻያ ተብሎ የተጠቀሰ ቦታ አለ። የህገ መንግስት ማሻሻያ በኦቨርናይት የሚመጣ ነገር አይደለም። በጣም ብዙ ነገሮችን ነው አንድ ላይ ይዞ የሚመጣው ማሻሻያ ሲባል ይሄ ሲደረግ በጣም ረጅም ፕሮሰስ እንዳለው ይታወቃል። በምን ረገድ ነው የህገ መንግስት ማሻሻያ ሲባል የተጠቀሱ አንቀጾች አሉ? በእርግጥ እስካሁን የነበሩት ህጎች ሳይሰሩ ቀርተው ነው? የተፈጻሚነት ችግር ኖሮባቸው ነው? ህጉ ነው ወይ ችግሩ ነው ጥያቄ? ህጉም ችግር አለበት፣ አፈጻጸሙም ችግር አለበት። እንደዛ ብለን ነው የምናምነው። አሁን ማለትም ህገ መንግስታዊነት የሚባል አለ፣ ህገ መንግስት አለ። ህገ መንግስታዊነት ማለት አፈጻጸም አለ፣ ወይም በእንግሊዝኛ ኮንስቲቱሽን ኤንድ ኮንስቲቱሽናሊዝም እንለው ማለት ነው። ሁለቱም ችግር አለበት። ህገ መንግስቱ ላይ የማይሰሩ አንቀጾች ስህተት የሆኑ አንቀጾችን ጠቅሰናል። አጠቃላይ የፕሪያምብሉም ችግር እንዳለበት ከመግቢያው ጀምሮ ህገ መንግስቱ ችግር አለበት። ምክንያቱም የአንድ ፓርቲን መንፈስ የሚያጋባ ህገ መንግስት ነው ብለን ነው የኢህአዴግን መንፈስ የሚያጋባ ህገ መንግስት ነው ብለን ነው የምናምነው። ምክንያቱም ከመጀመሪያው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው። እንደዚህ አይነት ህገ መንግስት በዓለም ላይ እንደሌለ ነው ምሁራን የሚያስረዱት። የለም እኛ ለምሳሌ ሌላ እኛ የአሜሪካ ህዝቦች የአሜሪካ ህዝብ ወይም እኛ የህንድ ህዝብ ነው ሊባል የሚችለው በሌሎች ሀገሮች ብናየው። ለምሳሌ እኛ የኢትዮጵያ ህዝብ ብባል ሲገባው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነጣጣይነት ያለበት ቅድሚያ የሚሰጠው ለህዝብ ሳይሆን ለብሔር ብሔረሰብ ብሎ ለመከፋፈል የሚሞክር ህገ መንግስት ነው። ሌላው ፕሪያምብሉ ላይ ጨቋኝና ተጨቋኝ ሰብጁጌተር ኤንድ ሰብጁጌትድ የሚል አገላለጽ ያለው በታሪክ ረገድ የሆነ ጨቋኝ ህዝብ እንደነበር ተጨቋኝ ህዝቦች እንደነበሩ የሚገልጽ ህገ መንግስት ነው። ሌላው ችግሩ ምንድነው? ኤትኒክ ቤዝድ ፌዴራሊዝም ወይም ብሔርን መሰረት ያደረገ ፌዴራሊዝም እንዲዋቀር በር የሚከፍት በክልሎች ህገ መንግስት ብናይ ለምሳሌ የቤንሻንጉል ጉሙዝ ክልል ብናይ የቤንሻንጉል ክልል የአምስት ብሔሮች እንደሆነ ይጠቅሳል። የጉሙዝ የሽናሻ ምናምን ብሎ በርታ እንደዚህ እያለ 5 ብሔሮችን ነው የሚያስቀምጠው። ስለዚህ ነባር ህዝቦች አሉ፣ ሰፋሪ ህዝቦች አሉ፣ ኢንዲጂነስ ኤንድ ሴትለርስ ብሎ የሚከፋፍል ህገ መንግስት ነው። ስለዚህ አጠቃላይ የህገ መንግስቱ መንፈስ ችግር ያለበት። ከዛ ስፔሲፊካሊ መግባት እንችላለን። አንቀጾችን አንቀጽ 39ን መውሰድ እንችላለን። አንቀጽ 40.3 የመሬትን አዋጅ መውሰድ እንችላለን። በጣም በርካታ መሻሻል ያለባቸውን አንቀጾች አሉ እና አንቀጾቹ ችግር አለባቸው። የህገ መንግስቱ ችግር አለበት። ይሄን እንደው ይሄ ችግር ያለበትን ህገ መንግስት እንኳን በትክክል ቢተገበር ይሄ ሁሉ የምናየው የሰብአዊ መብት ጥሰት አይፈጸምም ነበር። ይሄ ያለ ፍርድ ለ3 ዓመት እና ከዛ በላይ ዜጎች አይታሰሩም ነበር። ያለ ፍርድ ዜጎች አይደበደቡም ነበር፣ አይደፈሩም ነበር ብለን ነው የምናስበው። እና ሁለቱም ነው ያለው። ህገ መንግስትም ህገ መንግስታዊነትም ችግር በከፍተኛ ሁኔታ ኢትዮጵያ ውስጥ አለ ብለን እናምናለን።
የኢትዮጵያ ሕዝብ ጥያቄው የህገ መንግስት ጉዳይ ነው ብለው ያስባሉ? አሁን ለምሳሌ በሰላም ወጥቶ መግባት አለመቻል፣ መመገብ አለመቻል ከአፎርደቢሊቲ አኳያ ስናየው ይሄ ከግሎባላይዜሽን ጋር የሚመጡ የተለያዩ ችግሮች አሉ። ከነሱ አንጻር የሰው የቀን ተቀን ኑሮ ላይ ብዙ ሳይድ ኢፌክት ያላቸው ችግሮች አሉ። እነሱን ጥያቄዎች ከመመለስ አንጻር ህገ መንግስቱ ነው ወይ ችግሩ? ሰው ኑሮው ነው የሚያሳስበው? የቤት ጉዳይ ነው የሚያሳስበው? ስራ ማግኘት አለማግኘቱ፣ መውጣት መግባት መቻል አለመቻሉ ነው? ህገ መንግስቱ መቀየሩ ብዙ ለውጥ ያመጣል ወይ? የኢትዮጵያ ህዝብ ጥያቄ ህገ መንግስቱ ነው በዋነኝነት ብለን ነው የምናምነው። አሁን ይሄ የተማረው ሰው ወይም ኤሊት የሚባለው ተጽዕኖ ፈጣሪ ግለሰቦች ናቸው እንደዚህ በደንብ አብራርተው ሊናገሩ የሚችሉት። የኢትዮጵያ ህዝብ ህገ መንግስቱ ነው ችግር ያለበት ብሎ ተንትኖ ሊናገር አይችልም። ነገር ግን ችግር ብለሽ ያነሳሽው ቅድም ራሱ ከህገ መንግስቱ ነው የሚመነጨው። ለምሳሌ መፈናቀል፣ ከቦታ ቦታ ተዘዋውሮ ያለ መስራት መብት፣ ይሄ ቀጥታ የሚመነጨው ከህገ መንግስቱ ነው። ክልሎች ብሔር አላቸው። ቅድም እንደነገርኩሽ ቤንሻንጉል ክልል የ5 ብሔሮች ነው። ኦሮሚያ ክልል የኦሮሞ ነው። ሌላው ክልልም እንደዚሁ ይጠቅሳል። እነዚህ ብለው ደቡብ ምዕራብ ኢትዮጵያ አሁን ተብለው የተከፋፈሉት፣ ሲዳማ ክልል የሲዳማ ነው። እንደዚህ ነው የሚለው አይደለ? የክልሎች የሚያወጡት ህገ መንግስት፣ እነሱ ደግሞ የሚመነጨው ከህገ መንግስቱ ነው የሚመነጨው ከፌዴራል ህገ መንግስት። እና የሚፈናቀሉት በዚህ መሰረት ነው። ለምሳሌ የኦሮሚያ ክልል በርካታ አማራዎች ተፈናቅለዋል። ለምንድን ነው የተፈናቀሉት? ይሄ ክልል የእናንተ አይደለም የኦሮሞ ነው። በህገ መንግስቱ ትክክል ናቸው። ህገ መንግስቱ አንድን ክልል ለብሔር ስለሚሰጥ ነው። በሚሊዮኖች የሚቆጠር ከቀደም ያለ ስታቲስቲክስ ማቀው 4.3 ሚሊዮን ተፈናቃዮች እንዳለ ነው። አሁን ከረንት ስታቲስቲክስ ማየት በእርግጥ ያስፈልጋል። አንቺ ቸክል ታረጊ ትችላለሽ። ተፈናቃዮች አሉ። እኔ በአካል ያየዋቸው ስደተኞች አሉ። ደብረ ብርሃን በአካል አይቻለሁኝ። ቻይና ካምፕ የተባሉና የተለያዩ ካምፖች፣ ደሴ ወልዲያ ያለ ካምፕ አለ። ደሴ የተለያዩ ቦታዎች፣ ለምሳሌ አማራ ክልል ያሉ ካምፖችን እንኳን ብናይ በጣም አስቸጋሪ ሁኔታ ያሉ ካምፖች፣ በቂ ምግብ የማይደርስባቸው፣ በተባይ የሚወረሱ፣ ለበሽታ የተጋለጡ በርካታ ተፈናቃዮች አሉ። ይሄ የሚመነጨው ከየት ነው? ከህገ መንግስቱ ነው። ክልሎች ብሔር ስላላቸው የክልላቸው አይደለም ተብሎ የሚፈናቀሉ ዜጎች ስለበዙ ይሄ ነው አንደኛው። ከቦታ ቦታ ተዘዋውሮ የመስራት መብት። ሌላው ደግሞ ህገ መንግስታዊ ነው። የአንድ መንግስት ትልቁ ሮል ቤዚክ ሮሉ ምንድነው? የዜጎች በሰላም ወጥቶ የመግባት መብትን መጠበቅ ወይም የዜጎች በህይወት የመኖር መብትን መጠበቅ ነው። ይህንን ገዢው ፓርቲ እየፈጸመ ስላልሆነ ነው ይህ ሁሉ ችግር የተፈጠረው። ህገ መንግስታዊነት ነው። ህገ መንግስትና ህገ መንግስታዊነት ጋር ቀጥታ የተያያዘ ችግር ነው ያለው ማለት ነው። አሁን በየክልሉ በብሔር የተከፋፈሉ አካባቢዎች አሉ እንዳሉት፣ ኦሮሚያ የኦሮሞ፣ አማራ ክልል የአማራ፣ ትግራይ ክልል የትግሬ፣ እንደዛ የሚባሉ ነገሮች ያንን ለማስቀረት ነው እያሉኛለት አይደል? እንደውም አማራ ክልል ጊዜ ጋር እንዳልሽ እንደውም እንደ ቤዚክ እንደ ሞዴል የሚሆን ክልል ነው አማራ ክልል። አማራ ክልል ለብሔር ብሔረሰቦች እውቅና የሰጠ እንደ አማራ ክልል የለም። ኦሮሞ ብሔረሰብ የራሱ ዞን አለው። አዊ ዞን የራሱ ምክር ቤት አለው። ዋገመራ ምክር ቤት አለው እና የተለያዩ ንዑስ ማንነቶች የራሳቸው ምክር ቤት፣ በራሳቸው እድል በራሳቸው የመወሰን መብት፣ በቋንቋቸው የመዳኘት በቋንቋቸው የመጠቀም መብት እንደውም አጎናጽፏል። ይሄ ከህገ መንግስታዊነት ራሱ ችግር አለበት። ሌሎች ግን በርካታ ብሔሮች በተለያዩ ክልሎች፣ ለምሳሌ በኦሮሚያ በርካታ አማራ አለ፣ በርካታ አማራዎች አሉ። እነዚህ አማራዎች ግን በቋንቋቸው የመጠቀም መብት የላቸው፣ በቋንቋቸው የመዳኘት በቋንቋቸው የመማር መብት የላቸው። ህገ መንግስትም ችግር አለ። ህገ መንግስት እንዳልኩሽም ክልሎች ለብሔሮች መሰጠት የለባቸው ነበረ። ለሁሉም ብሔር ብሔረሰቦች መሆን ነበረባቸው። ኦሮሚያ የአማራውም፣ የኦሮሞ፣ የትግሬውም፣ የሲዳማውም፣ የጋሞ፣ የጎፎ መሆን ነበረበት። ተመሳሳይ ሌሎች ክልሎች ማለት ነው። እንደዛ ነው መሆኑ ነው። ማስተካከያው ሲደረግ የህገ መንግስት ማሻሻያው ሲደረግ ለአዲስ ግጭት መነሳሻ አይሆንም? አሁን ለምሳሌ በረዘም ላለ ጊዜ በእያንዳንዱ ክልል ከተማዎች ላይ የነበሩ ግጭቶችም አሉ፣ የመብት ጥሰቶችም አሉ፣ ብዙ ቦታዎች ላይ ያሉ ነገሮች ናቸው እነዚህ። የህግ ማስተካከያው ወይም ማሻሻያው ሲደረግ የመብታችን ተነካ፣ ከዚህ ቀደም የተሰጠን መብት ተነካ አይነት ጥያቄዎችን አያስነሱም? ለአዲስ ግጭት መነሳሳት መንስኤ አይሆንም ወይ? ምንም አይፈጥሩም። ስቲል አሁንም የምናምነው ዜጎች በቋንቋ የመጠቀም መብታቸው ሊከበር ይገባል። መብቶቻቸው መጠቀም
መገደብ የለበትም። ነገር ግን ኢትዮጵያን ወደ አንድነት የሚያመጣ የተለያዩ ብሔር ብሔረሰቦች የሚያግባባቸው ነገር ያስፈልጋል። አሁን የሚነጣጥል ነገር ነው እየበዛ ያለው። የሚያግባባቸው ነገር ላይ ተመስርቶ መኖር አለበት። ይሄ ነው። ሌላው ነገር ከዚህ በፊት የነበረው ቶፕ ዳውን አፕሮች ነው። አስፈጻሚው ከላይ ያለው አስፈጻሚው ካቢኔው የሚኒስትሮች ምክር ቤት ይወስናል፣ ፓርላማ ያጸድቃል፣ ቀጥታ ወደታች ይወርዳል። ያ መሆን የለበትም። ከህዝቡ መነሳት አለ። ቦተም አፕ አፕሮች መሆን አለበት። ህዝቡን ሰብስቦ ማወያየት ያስፈልጋል። ምሁራን የሚሰጡት እንትናል አስተያየት አለ። የምሁራን አስተያየት ደግሞ ዝም ብሎ ሳይሆን እውነት ከመሬት ወርዶ በተሰበሰበ ዳታ ጥናት ተደርጎ ነው መሆን ያለበት። በቂ ጥናቶች አሉ። ካስፈለገ ተጨማሪ ጥናቶችን ማድረግ ይቻላል። ጥናቶች ላይ ተመስርቶ ህዝቡን አወያይቶ ነው ህገ መንግስት የሚጸድቀው እንጂ ዝም ብለሽ አይ ህገ መንግስት ነው የሚጠቅማችሁ ብለሽ ህገ መንግስት አሰጭ። የተለያዩ ስቴክሆልደሮች የተሳተፉበት ነው። የተለያዩ የማህበረሰብ ክፍሎች፣ ወጣቶች፣ የሀገር ሽማግሌዎች፣ ምሁራን፣ ፖለቲከኞች የተሳተፉበት ነው ሊሆን የሚችለው ህገ መንግስቱ ሲሻሻል። መልካም። እስካሁን ለነበረን ቆይታ በጣም አመሰግናለሁ። በሌላ አጋጣሚዎች እንገናኛለን ብዬ አስባለሁ። በጣም ክብረት ይስጥልኝ። አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።